ዶክተር አብይዬ ሃፒ በርዝዴይ ቱ ዩ ለልደት የኛን ሰፈር አፍርስና 2 ሚሊዮን ችግኝ ትከልበት ሀቢቢ። አረ እናንተስ ትለያላችሁ። ኦፕሲ ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ አመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላች። ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? ሰላም ጤና ይስጥልን ውድ የሚልኮ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ በጣም አዝናኝ ወቅታዊ የሆኑ አጀንዳዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ወዳችኋለሁ። እሽንደናው መንሼ ከፈቱ ጋሼ እሽንደናው መንሼ ከፈቱ ጋሼ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻ ሆቼ እችዚያ ማሽዶ አችንድ ልጅ እችዚ ማዶ አችንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼንሽ ፋዘር ምን ሆኖ እንዴ ምንድነው እንዴ ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጥተው አይጨፍሩም እንዴ? እዚህ ምን ይሰራሉ እኮ? ድሮ ልጅ ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው? ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት መልካቶች ይበላ በየአይነቱ የጾም እሱ ደግሞ ይቀር ምስር ጨጓራ ጨጓራውን ስለሚያሙት ምስር ይቀር ምስር። እሺ ሌላስ? ሽሮ ሪህ ያለበት ሽሮ ይቀር። እሺ ቲማቲም አለ። ቲማቲም ሰላጣ ሆዶትን ስለሚያሙት ይቀር። እሱም ይቀር። ደሞቺ አተር ይጫዋ እሱም ይቀር። እሺ ለዘዝ እዘዝ። እሺ ቆንጆ አገዘዝ። አንድ ደረቅ እንጀራ። በጣም ደግሞ ቪዲዮ ላይ ሰዎች የገረማችሁ አንድ ነገር ዝም ብለሽ ነበር እና ሰው ግራ ገባው። ማለት ለምንድነው ዝም ያለችው ይሄን ያክል እስከሚል ድረስ ኮንፊውዝድ ሆኖ ሰው እንዴት እንደዚህ ዝምታ። እንደውም መሀል ላይ ቪዲዮ ላይ የሆነ ሰዓት ተቋርጦ ድጋሚ ደግሞ ተቀጠለ። በዛ ሰዓት የት ሄደሽ ነው? ሰው በር ልትከፍት ሄዳ በር ሰው መጣ ነበር። ሰው በር አንኳኩ። እሺ አሉ። ከዛ ልጁ ገብቶ እቃውን አስቀምጦ ወጣ። ሰው መጥቶ ነበር። ዋው እኔ ቆሞ ስልክ የሚቀራረጹ መሰለኝ አለ። አንቺ ነሽ የከፈትሽው? ያቺ መቼ ነው የከፈተችው? ስለዚህ አንቺ ምንም አላልሽም? ምንድነው አምሮሽ ውስጥ ሲመላለስ የነበረው? ለምን ምንም በዛ ደንገጫለሁ። ተንቺም ማም ነበር ስለመጡ ምንም ነገር ቀገራ የተጋባሁት በንቃቴ ምንም ማውራት እኔ ብዙም አላወራም። እንደዚህ ብዙም እንትን ልጅ አይደለም ዝምተኛ ልጅ ስለሆንኩኝ በቃ ዝምታ ነው ዛሬ መረጥኩት። ያለፈ ነገር እኮ ያስቃል። ያለፈ ነገር እኮ ያስቃል። በቃ ተው ንቆኛ ማንዴዋ ምንም ካረጉኝ አርጉኝ ብለሽ ነው? በቃ እኔ ዝምታን የመረጥኩት በዛ አንደኛም ደንጆቻለሁ። ያ ምክንያታቸው ማሳመን አይደለም። ለዛ በቃ ማሳመን አትልም አትችላለች ወደ ነው በዛ ሰዓት ምን ብላ ታሳምናለች? ሰው ቤትሽ ድረስ መጥቶ ለንግግር የመጣ ሰው እኮ አይደለም። በስመ አብ እንዴት ደስ ይላል። የዳሎል ኢንተርቴይንመንት ባለቤት ነው ዶክተር ጢሞቴዎስ በጣም ነው የምናመሰግነው። እውነት አሁን ለብዙዎች ደርሳለህ። በጣም ተስፋ አለኝ። እግዚአብሔር ለትልቅ ደረጃ ያብቃ። ያለቀሱ አይኖችን የከፋቸው ልቦችን ጠግነው አይተናል። ገና ወደፊትም ብዙ ታደርጋለህ። በጣም ነው የምናመሰግነው። የእውነት እግዚአብሔር እጅን ሰፊ ያድርግልህ። ከዚህ በላይ በጣም ደስ የሚል ነገር ነው። ብዙዎች ተናግረው ግን ወይ ደግሞ አስበው ሊያደርጉት የማይችሉት ነው። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ድርጊቱን ፈጽመናል ብለዋል ገዳይ ናቸው ተብለው የተያዙ ተጠርጣሪዎች። በአዲስ አበባ ታግታ በተገደለችው ሰሞኑን ለእናንተ ዜናዋን ባደረስነው ቅዱሳን ይርጋለም ሞት የተጠረጠሩ ሰዎች ወንጀሉን እንደፈጸሙ አምነዋል ብሏል ፖሊስ። በአውሮፓውያኑ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህቷ የሆነችው ቅዱሳን ይርጋለም ናት ታግታ የተገደለችው። መገደሏን ተከትሎ የሩቅ የቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን ነው ፖሊስ ያስታወቀው። በግድያው የተጠረጠሩት የቀድሞ የሩት ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን
ጭካኔ በተሞላበት መልኩ በመግደል እንደተጠረጠሩ ነው ፖሊስ የሚገልጸው። ግድያው የተፈጸመው የሟች እህት ሩት በመጪው ነሐሴ ወር በመጀመሪያው ላይ በቪየትናም መካሄድ በሚጀምረው ሚስ ወርልድ 2026 ላይ ለመሳተፍ ዝግጅት እያደረገች ባለችበት ወቅት ነው እህቷ የተገደለችባት። የአገሯን ባህል ይበልጥ እንድትረዳና እንድታስተዋውቅ በተለያዩ የአገሪቱ ክፍሎች ላለፉት 3 ወራት ያህል ጉብኝት እያደረገች ነበረች። ሩት ወይም የሟች እህት በአርባ ምንጭ ከተማ ቆይታ እያደረገች እያለ ነው እህቷ መታገቷን የሰማችው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ የተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ ነው ይላሉ። በሰጡት ቃል እንዳመኑ ይገልጻሉ። ከባድ ነው። ጓደኛ የሚጨክና እንጀት ምን አይነት ይሁን? በእውነት ግን ምን አይነት ነው? ምንድነው ግን ልባችን እንደዚህ ያደነዘነው? እግዚአብሔር ይድረስልን። ሟቿንም እግዚአብሔር ነፍሷን በሰላም ያሳርፍ። ሁሉንም ነገር በይቅርታ ፈተን እናንተ አብረን እንድንኖር እፈልጋለሁ። ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይኖር በጣም ብዙ ደስ የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁና ፍቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተህ አብረን ብንኖር የምር እኔ ካንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም። ለዚህ ልጅ ስንል ገባ ይሄ ልጅ እኛ እንጂ እሱ ፈልጎ አላመጣም ነው ገባ። የኛ ፍቅር የኛ ኃላፊነት የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው ገባ አይደለ? በምችለው አቅም ምንም ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሚና ሙሉ ለሙሉ ተካለሁ ማለት አልችልም። ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናደስ ደስ ይለኛልና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፍቃደኛ ብትሆንልኝ ብንደሰት የመጀመሪያው ላይፋችንን ብናስታውሰው እንጃ ማለት ወደ ኋላ መለስ ብለህ ብታየው ያሳልፍናቸው ነገሮች እንኳን አይደለም እኔ እናንተ ማንም ነው የሚቀናበት። የምሬን ነው ማለት ምንም ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣን ልጆች ነን። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን። እናንተ አብረን ሩታ ተመሽ እንዴ ተመሽ ነው አይደለም? ይቅርታ ካላረክልኝ አልቀሰም። ሩታ ተመሽ ልጅ ነው ተጥዋለሽ እሺ ለልጅ ቤተሰብ ይሄ ነገር ግን ምንድነው ማለት እንዴ? ኧረ አብርሃም አይበላቸው እነዚህ ሴቶች። አንደኛ ሩታ የሚስትህ ናት፣ ሌጋል ሚስተኛ በምናውቀው መጀመሪያ ያገባሃት በሰርግ በምን አይደል ወልደሃል። ከዛ በኋላ ግን ምንድነው እንዲህ የእርክ የምትሽለጠለጠው ኧረ ተው በእግዚአብሔር እንደ መስመር አስይዛችሁ ሴቶቹ እንዴ! በእውነት ደስ አይልም። በእውነት ይሄ ምንም ትምህርት የሚሰጥ ነገር የለውም። በእውነት ማንንም የሚያስተምር ነገር አይደለም እንዴ! ዛሬ በቃ አንቺን አልፈልግሽም እችኛዋን፣ አሁን ደግሞ ሁለቱንም አልፈልጋቸውም አልክ። ደግሞ እናያለን በሚቀጥለው ቪዲዮ ደግሞ ከአንዷ ጋር ተለጠፈ አንዷ ስታስለቅስ። ምንድነው ግን ማለት የዚህ ድራማ ነው እንዴ? አልገባኝም። ቱዘ ፖይንት የሚያስተምረው ነገር ምን እንደሆነ አልገባኝም። እና አብርሃም እባክህ በእውነት ትልቅ ሰው ነህ፣ ገና ልጅ ነኝ አልክ። ልጅ ስለሆንክ ታዲያ እንደፈለግክ ነው መሆን የምትችለው። ሁሉም ነገር እኮ ስርዓት አለው። ከኛ የሚማሩ ብዙ ትውልዶች እኮ አሉ፣ ታናናሾች እኮ አሉ። አንተ ልጅ ነኝ ብለህ ስታስብ ከአንተ በታች ደግሞ ልጆች አሉ፣ አንተን በደንብ የሚከታተሉ፣ አንተን የሚወዱ፣ ሩታን የሚወዱ፣ ሄርሜላን የሚወዱ እና ይሄ ነገር እኔ አይገባኝም። ዛሬ እዚህ ጋር ቆሟል። ዋው በቃ ዛሬ ከሩታ ጋር ነው ብለን ወይ ደግሞ ከሩታ ጋር ታረቁ ስንል ሌላ አዲስ ፋይል ከፍታችሁ ትመጣላችሁ። ማለት ማለቂያው መች ነው? እናፍቀኛል። እና እንደኔ ናፈቀው ካለ የዚህን ድራማ መጨረሻ ማየት ይፈልግ ወይ ደግሞ እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የምር እኔ የዚህን ድራማ ወይ ደግሞ እኔ አላውቅም የዚህ ትወና ደራሲ ማን እንደሆነ ባቅድስ ኢንድለስ ነው። በቃ ምንም አያልቅ። ዛሬ የሆነ ነገር አጀንዳው ተዘጋ፣ ዋው በቃ አሁን ይስተካከላል ብላችሁ ታስቡ። በሚቀጥለው ደግሞ 2 ቀን አይቆዩም። በነገራችን አዲስ ነገር ክሬት አድርገው አይ በቃ አልፈልግሽም ታሞ ምናምን ተደብቆ ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም።
እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። መኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አድርገህ ስማኝ። ምን ታደርጋለህ? መግደል ከሆነ ይሄው የሚጠብቀኝ ድንግል ማርያም ስሙ ታጅቤ በጋርዳ አልሄድም። በግልጽ ነው የምንናገረው። እናቴ ማርያም ናት። እናቴ በሉ እስኪ እናቴ ማርያም ናት። እናቴ ማን ናት? የመላይ ሰብ እመቤት የመላእክት እህት የጌታ እናት ማርያም። ይሄ ክፉ ትውልድ ሰው በስዕሏ ተደፍቶ ጸሎት ማድረግ እየቻለ የማርያምን ስዕል በሴት ጫማ ላይ አውጥቶ መሬት ላይ የሚረግጥ ክፉ ትውልድ፣ መስቀል ጫማ ላይ አትሞ የሚረግጥ ክፉ ትውልድ አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ የአዲስ አበባ ሰዎች ናቸው። ማየለም እንደማይጾሙ ሲባል አይ ለንስሐ አባቴ ነግሬያቸዋለሁ። ውሸታም በሰው ትከሻ ገነት አይገባም። ሳውዲ በረሃ ላይ ሲገዳደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ ከነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል ማለት ነው። ሌሎችም እንደዚሁ እየታደኑ ይገኛሉ። ሌሎችም ከዚህ ልጅ በተጨማሪ አንድ ልጅ ተይዟል ተብሏል። እስካሁን የሱ ፎቶ አልወጣም። የዚህ ግን እርግጠኛ ሆኖ ፎቶ እዚህ ጋር እንደምትመለከቱት ተይዞ ምስሎች እየወጡ ይገኛል። እንዲሁም ትልልቅ ዘገባዎች ላይ ቀርቧል ማለት ነው። ሌሎች ደግሞ በረሃ ላይ የሚኖሩ ይሄን ወንጀል ሲሰሩ የነበሩ እንዲሁም ደግሞ ላይቭ እየገቡ ሲተራረዱ ከነበሩ ግለሰቦች ናቸው የተባለው። ይህ ልጅ እንግዲህ ምስሉ ላይ እዚህ ላይ ያስቀመጥኩላችሁ በቁጥጥር ስር ውሏል ማለት ነው። ሌሎቹም በረሃ ላይ አደገኛ ተፍትሽ እየተደረገባቸውና እየተፈለጉ ይገኛሉ። በረሃ ላይ ያላችሁ ደግሞ ንጹሃኖች ራሳችሁን ጠብቁ፣ እንደዛ አይነት ነገር ውስጥ እንዳትገቡ። በነገራችን ላይ ይሄ ለመናገር ብዙ ሀሳብ ለማውራት እንኳን አይመችምና እግዚአብሔር ሆይ እባክህን እንደው ለሀገሬ ልጆች ሰላም ሰጣቸው። እውነት በስደት ሆነው እንደገና ሌላ እሳት ውስጥ ሌላ እሳት ያሉበት ህይወት አይመችም። እንደገና ሌላ ችግር ውስጥ ናቸውና እንግዲህ እግዚአብሔር ያረጋጋው፣ ለሁላችሁም ልቦና ይስጣቸው። ጥሩ ነገር ያሰማን እግዚአብሔር፣ እውነት ጥሩ ነገር ያሰማን፣ መልካም ነገር ያሳየን። ወንድሞቻችን ለፍተው በረሃ ተቃጥለው ደግሞ ቤተሰቦቻቸው ጋር እንዳይደርሱ ይህ እንደዚህ አይነት በጣም መጥፎ እሳት ነው አሁን የተነሳውና እግዚአብሔር መልካም ነገር ያሰማል። ዶክተር አብይዬ ሃፒ በርዝዴይ ቱ ዩ። ለልደት የእኛን ሰፈር አፍርስና 2 ሚሊዮን ችግኝ ትከልበት ሀቢቢ። በግ መክፈፍ እችላለሁ አላለም። መግዛትስ ኑሮ እንደከበደሽ ይወቁ እንጂ በክብርሽ ይመጣል። እሱማ ደግሞ አስገድሞ ነበር አስመትቶ እሱማ 120 ሚሊዮን የኢትዮጵያ ህዝብ ነው እንዴ ተመተተበት? እኔ እንዳሉኝ ያስመተትኩባችሁ እንዴ? ሁላችሁም እኮ ሰራችሁበት። በዚህ መዝሙር እቤት ተቀምጣችሁ ገንዘብ መስራት ትፈልጋላችሁ ምትሉ ሰዎች ወተንም አልሰራን፣ ወተንም ገንዘቡ እጃችን አልገባም። የተንገዳገደ ሰው አገፍትሩ ጀግና ያስብልም። አድማጮቻችን ቡሄን አስመልክተው እድሜያቸው ከ25-30 የሚገኙ ወጣቶች በስራ አጥነት እየጨፈሩ እየተመለከትን እንገኛለን። አዎ እንግዲህ አሰላለፋቸውን ስንመለከት በአካውንቲንግ የተመረቀው ሂሳብ እየሰበሰበ ሲገኝ ሚዲያ አጣው ጋዜጠኛ ከኋላ ሆ ይላል። ኢንጂነርና ዶክተርም እያጀቡ ይገኛሉ። እኔ ግን ስራ አጥነቱ በዚህ ከቀጠለ ቀሚስ ለብሶ አበባዮች መጨፈራቸው ማይቀር ይመስላል። አሁን ከቪላው ደጃፍ ደርሷል። በሩ ሊከፈት ነው። እነሱም መጨፈራቸውን ቀጥለዋል። እንዴ በሩ ሲከፈት የዶክተር
ዶክተር ክራሽ ብቅ አለች። እንዴት ያለ ነገር ነው! ዶክተር ጣረሞት እንዳየፈዘዘ ነገር ግን ካለው ችግር አይበስም ብሎ አንገቱን አቀርቅሮ መጨፈር ቀጠለ። ተመልከተው ኢንጂነር በቤቱ ሻብቷል። ምን አለ ይሄን ቤት እኔ በሰራሁት እያለ ነው። ለቁጭት እኮ ነው ሴራሚኩን በዱላ እየሰነጠቀ ነው። ምን እያሉ ነው የሚጨፍሩት? እዛ ማዶ አንድ ተራራ፣ እዚህ ማዶ አንድ ተራራ፣ ተመረቀን የለም ሰራ እንዴት ያለ! ኧረ አሁን ደግሞ ምንድን ነው የሚሉት? እዛ ማዶ አንድ ጎመን፣ እዚህ ማዶ አንድ ጎመን፣ ሳንታፈስ ለአመት ያድርሰን። የራሳቸውን ችግር ብቻ ነው እንዴ የሚገልጹት? እንዴት ጎዳና ላይ ነው ያደግኩት። ይሄን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬ ወደ ሚዲያ የመጣ ትመጣለህም ብለን አላሰብንም ነበር። መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምሯል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል። አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባትህ ዛሬ ነው እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘበሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድሜ ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይት ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደሆኑ ያሳደጉኝ። አሁን እዚህም ባይኖሩ እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው ገባ። እኔ ሚዲያ ላይ ያወራሁት ቤተሰብ እየካድኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም። ገባ። ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያ ቃለሁ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋ ሲሆን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሮ። ስለዚህ ያን ያሳለፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም አባቴ ፖስት ያደረኩ ልከሱ አይደለም። ወጣት ነን አልፏል፣ እንዲህ መሆን ይቻላል፣ መድረስ ይቻላል የሚለው ለማስተማር ፖዘቲቪቲን ለመንገር ነው እንጂ ክደህ ምናምን የሚለውን ሀሳብ ሊያዝ አይችልም። ተቆራርጦ ምንም ሀሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት። የጠየቀኝ ሌላ ነበር። ይሄን ሁሉ እያብራራ ሆነ መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየው ነበር ጆከር ስታወራ። ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ ነው። በነገራችን ላይ ቤተሰቦቼ አሁን ያለው ነገር በጣም ከባድ ነው። ብቻ ካፋችን የሆነ ነገር ይወሰዳል። ከዛ ምንድን ነው የወደቀ ሰዓት ምስማክ ይበዛበታል አይደል የሚባለው? እንደዛ ይላል ሀገሬ ሰውና በቃ አንድ ብቻ የሆነ ነገር አይንካችሁ። ከዛ በኋላ መቀበል ነው። ለማንኛውም ሚካው እግዚአብሔር እንግዲህ ወደ ነበርክበት ይመልስህ። ኢትዮጵያ ሕዝብ እንግዲህ ልቡን ያራራለ።